ሰላም ብለናል ቤተሰብ። እስኪ ከኖቬምበር 16 እስከ 23 ያለውን ፕሮግሬስ ላሳያችሁ። ከዚህ በፊት የነበረውን ቪዲዮን ካላያችሁ ምንድን ነው አሞን ዘ ጆርኒ $200,000 በ2 ዓመት መስራት የሚል ጆርኒ ላይ ነኝ። ያለኝን ፕሮግሬስ፣ ስትራግል፣ ዊን ያደረኩትን፣ ሉዝ ያደረኩትን፣ እየተጠቀምኩ ያለሁትን ስትራቴጂ እንዴት ነው እየሰራው ያለው ምናምን የሚለውን ኤቭሪቲንግ ዶክመንት የማድረግ ይሆናል። አይሆፕ ከዚህ ነገር ብዙ ትማራላችሁ ብዬ አስባለሁ። ለራሳችሁን ኢምፕሊመንት አድርጋችሁ የራሳችሁን ጎል ኤክስኪዩት ማድረግ ትችላላችሁ። በዚህ ሳምንት የተለያዩ ቦታዎች ላይ ፕላን አድርጌ ኤክስኪዩት ሳደርግ ነበር። ፈርስት ቲንግ ምንድን ነው ፕሮፖዛሎችን እያስገባው ነበር። አፕወርክ ጆብ ፕሌይ ያደረኩ ነበር፣ ሪሞት ጆብ ማለት ነው። አራውንድ 7 የሚደርሱ ጆቦችን አፕላይ አድርጌ ነበር። ነገር ግን ያው 7ቶችም ሳክሰስፉል አልሆኑም። ኤኒዌይዝ ዊ ኪፕ ጎይንግ። ያው ብዙ አፕላይ ማድረግ አለባችሁ፣ ብዙ መሞከር አለባችሁ። ከዛ አንድ ለአንድ ስታደርጉ ነገሮች ይቀየራሉ ማለት ነው። እንደዛ ነበር። ሁለተኛ ደግሞ ያው ክሪፕቶ በኢንቨስት አድርጌ ነበር። እሱ በጣም እየወረደ ነው ክሪፕቶ። ቤዚክሊ ሉዝ እያደረኩኝ ነው። ዲድንት ኤክስፔክት አይ ዋዝ ጎይንግ ቱ ሉዝ ዳት ማች፣ ግን ያው it happened, so I still hold አድርጌዋለሁ። እንዲሁም ደግሞ መጽሐፍ እያነበብኩኝ ነበር which is ማርኬት ዊዛርድስ የሚል በጣም ሰክሰስፉል የሆኑ ትሬደሮች እዛ ደረጃ እንዴት እንደደረሱ የሚጠቀሙት ስትራቴጂ፣ ሩቲናቸው፣ ኤቭሪቲንግ ዶክመንት የሚያደርግ መጽሐፍ ነው እና በጣም ብዙ ነገር እየተማርኩበት ነው። ሶፋር እናንተም ትማሩበት አላችሁ ብዬ አስባለሁ። ቼክአውት ብታደርጉት ብታነቡት አሪፍ ነው፣ ይጠቅማችኋል። ትሬደር የሆናችሁ ኢትስ ሪሊ ሄልፕፉል። ትሬደር ባትሆኑም ስቲል በጣም የምትወስዱት ቴክ የምታደርጉት ነገር አለ which you can apply በሌላ ሳይድ ነገር could be a different business፣ ግን ስቲል ኖሌጁን አፕላይ ማድረግ ትችላላችሁ። አሁን አፕላይ ሳደርግ የነበረባቸውን ጆቦችን ኤቭሪቲንግ ምናምን ላሳያችሁ። ሌትስ ጎ።